ለኔ ምንድነው መልእክቱ የሚሰጠኝ መሰለ ስለ ሀገር አይደለም እያወራን ያለነው ስለ ህዝብ አይደለም እያወራን ያለነው ስለ ግል ቂም ነው አመራሩ እያወራ ነበር ስለዚህ ይሄ ችግር የፈጠረው ወደ ህዝቡ ይወርዳል ስለዚህ የተለያየ ኃይሎች ደግሞ እንግዲህ አንድ ሀገር በአንድ በፓርቲ ስትመራ ያ ፓርቲ ደግሞ የብዙ ጉዳዮቹ ምንጭ የሆነ ርዕዮተ ዓለም አለው ፖሊሲ አለው ኢህአዴግ እንደ ኢህአዴግ እንግዲህ ከ2005 ጀምሮ በርሶ መጽሐፍም እንደተመለከት ነው የፖሊሲ ጉዳይ አንስቶ ሲወያይ ሰምተን አይተናናቅም እስከ በየደረጃው ያለው የርዕዮተ ዓለም ጉዳይ አንስቶ ሲወያይ አይቅም እንደውም አንድ መድረክ ላይ የኢህአዴግ ማሰልጠኛ ተቋም ኃላፊ የሆኑት ሰው እንደተናገሩት አውቀዋለሁ ሲል የነበረውም የርዕዮተ ዓለም ጉዳይን መርሳቱን አንዳንዱ ደግሞ ጭራሽም ዝም ብሎ መልምለውትም ሲገባ ለካስ ጭራሽ ርዕዮተ ዓለሙንም የማያውቅ ሁሉ ነው የታጨቀበትና ደንብ የድርጅቱ ከዚህ በላይ ማያውቅ ሁሉ ሚኒስተር የሆነበት እኮ ስለዚህ በዚህ 5 አመታት 6 አመታት ውስጥ ደግሞ በእንደዚህ አይነት ጉዳይ ላይ ተወያይቶ አያውቅም ማለት ርዕዮተ ዓለሙ ሞቷል ርዕዮተ ዓለሙ ሲሞት ደግሞ ፖሊሲው ሞቷል ስለዚህ ፖሊሲና ርዕዮተ ዓለም የሌለው አካል በድን እንጂ እንዴት ነው ሁለት ነገር የኔ እንትን ነለ ስሜነ ሁለት ነገር ነው እዚህ ቅድም ያነሳው ኢህአዴግ ሐሳብ ነው ሌባው ምናምኑም እዛ የተሰበሰበው አይደለም ሊቀየር ይችላል ሰው ሐሳቡ ሁለት ነገር ነው አንዱ ብዙ ጊዜ እዚህ የምታነሳው ማየው ክሪቲካል የሆነ ጥያቄ የፌደራሊዝሙ እሹ ነው አሁን ጽንፈኞችን የሚያስተካክል ህብረ ብሔራዊ ፌደራሊዝም ዩኒቲው ሰልፍሩሉም ሻርዱሩሉም ሰልፍሩሉም በደንብ አቀናጅቶ የሚይዝ ያው አመራሩ ሲበላሽ ነው ያበላሽ የሄደበት እንጂ እሱ የያዘ ነው ኢህአዴግ ብለን የምናስበው ሁለተኛው አርሶ አደር ነው ያለው ደሃ ከተማ ህዝብ ነው ያለው ገና ከኋላ ነው እየተነሳ ነው ያለ ነው በአሁኑ ዘመን እንደ ዓለም ከወሰድ ነው እዚህ ኤሽያ መታቃቸው ልማታዊ ግን ልማታዊ ብቻ መሆን እንደዚህ አንስ ዳይቨርሲፋይድ የሆነ ሶሳይቲ ስለማይቻል ዴሞክራሲያዊም እንዲሆን የተቀየሰው መስመር እነዚህ ሁለቱም በጣም ቁልፍ ናቸው ለዚህ ሀገር ቢያምናለሁ አሁንም ማለት ነው እና እነዚህ ነገሮች ግን ሊፈጸሙ የሚችሉት ህዝቡ ስለሚጠቅሙ ህዝቡ ላይ ይኖራሉ እነዚህ ባህሪያው ናቸው አባሉ ላይ ይኖራሉ ታሳጥርለ እና ይሄ ግን አደጋ የሚሆነው ይላል መታቀው አመራሩ ሊከዳ ይችላል ህዝቡ ወደ ግሉ ሊገባ ይችላል ወደ ግሉ ሲገባ በሌብነት ውስጥ ነው የሚገባው ለራሱ ለቤተሰቡ ለዘሩ ለአካባቢው ለምናኑ መጥቶ ነው የሚገባው ህዝቡ ይረሳል ከዚህ ለማዳን ህዝቡ ተደራጅቶ ካልተንከባከበው ካልያዘው ካልታገለው አገርም ይዞ ሊጠፋ ይችላል ይላል ሰነዱ እንደምታውቀው ማለት ነው ይሆነ ያለው ይሄ ነው በድን የሆነው አመራሩ ነው እንጂ ህዝቡ አይደለም አይ ህዝቡ ነው ያልናቀው ቀድም አመራሩ በድን ከሆነ ኢህአዴግ በድን አይሆንም አሁን ኢህአዴግ እንደዛ ነው አሁን ውስጥ የሚታገሉ ይጠፋሉ ቢያ አይደለም ግን በወሳኝነት አሁን ምን የሆነ ነው ከዓላማው ሽፍት አድርጎ ያንን እኮ ነው መግለጫው ታዲያ በድን እኮ አሁን ተጨማሪ እንትን ያልነው ነው እንጂ በስብስናል ማለት እኮ ነው ወደ ግል ስልጣናችን እየኖርን ነው ወደ ብሔር ካምፕ ገብተን በግልጽ ነው የምታየው መጽሐፉ አሁን ማንንም ብሔር ለኔ እንትን ስላረክልኝ አይልም ሊሳሳት ይችላል ግን ማንንም ኢትዮጵያዊ ካንዱ ብሔር ለሌላው ብሔር እንትን አድርጎ መኖር አይፈልግም በሰላም ነው መኖር የሚፈልገው ሰርቶ ከድህነት መውጣት ዲሞክራሲው ሰፍቶ እንደዚህ ነው የሚፈልገው መልካም አስተዳደር እንዲሻሻልለት ነው የሚፈልገው ህዝብ እንጂ የገሌ ወኪል ሆኖ አባላኝ ብላ ያስብምና ኢህአዴግ አመራሩ እየሄደ ቁልቁለት ጉዞው ምሱ ነው ከቁልቁለት ካርታው ጀምሮ እያሽቆለቆለ ከዛ ፈጣን ሩጫም ጀመረ እና አሁንም ቢሆን ኢህአዴግ እንዳመራር ከመ ቅድም ያነሳው አንዱ ላንዱ አሳሪ መሽቀዳደም አልፎም
እስከ መገዳደል የሚያሳዝን ሁኔታ እየገባ ነው። ስለዚህ መለስ ብሎ መስዋዕት መክፈል አለበት ነው ለሆኑም ማለት። እሺ ብዙ ነገሮች መንካት ስላለብን ነው አጠራጠር እያደረግን፣ ምክንያቱም ሰፊ መጽሐፍ ስለሆነ። ሌላ አሁን የለውጥ አመራሮቹ መቼም ኢህአዴግ ናቸው አሁን ያሉት። ነገር ግን እዛ ላይ መጨረሻ ላይ ነው ወይም አንድ ሁለት ቦታ ላይ ነው ሲጠቀሱ ያስተዋል ነውና በአጋጣሚ ነው ወይስ በዲዛይን ነው? መጽሐፉ እንደወረደ ነው ብየዋለሁ። ስለዚህ ለማንም ቅድም ያነሳሁልህ ለማንም ሰዎቹ አጀንዳ አይደሉም። እኔ ገብቶኛል መረጃ እንዲሆን ነው እና በዲዛይን አይደለም። እውነቱ እሱ ነው። እውነቱ ምንድነው? መጽሐፉ ላይ ለምሳሌ ከዶክተር አብይ ብንጀምር ዶክተር አብይ መጽሐፉ ላይ ያሰፈርኩት አጠራጠር ያሉ አለፍ ብለው አስተያየት ይሰጡ ነበር። 2009 ወይ 2010 አካባቢ ነው የተዋወቅናቸው። 2009 ከዛ ፊት እናቱ ኢህአዴግ ምክር ቤት ላይ እንተዋወቃለን። ዶክተር አብይ አልነበሩም ወይ? ከዛ ፊት ምን አልነበራቸው? አሉ አጭራጭር ዶክተር አብይም አቶ ገዱም አቶ ለማም ኢህአዴግ ምክር ቤት አብረን ሁላችንም እንተያያለን እንተዋወቃለን እና አጭራጭር አስተያየት ነበር የሚሰጡት። አጭር ብዙ ማትጠቅሳቸው ማለት ነው። እዚህ አይተው ከሆነ ሁሉም የተናገረ ቃለ ጉባኤ 5 ዓመት ምናምን ቢሆን ምናልባት የዚህ 10 መጽሐፍ ሊሆን ይችላል። ክርክሩ ሁለቱም ጫፎች ወይም ሶስቱም ጫፎች ዳይቨርሲፋይድ የሆኑ ወክለው የሚመጡ በጣም የሚከራከሩ ሰዎች ናቸው የምታያቸው። እነሱ እዛ ደረጃ አልነበሩበትም። 2009 አይተው ከሆነ 2008 አቶ ገዱ የግጫው ጉዳይ ላይ ምናምን አየናቸው። ብዙ ማየህ እንደዚህ የሆነ ነው የአማራ ክልል ቢአደን እንዴት የሆነ ነው ወደ ሌላ ተቃዋሚ ጀነሬት እያደረገ ነው ምናምን የሚል ነበር። እሱን ሲመልሱ አሉ ተቀምጠዋል ምን እንዳሉ ማለት ነው። ከዛ አልፎ ዶክተር አብይም 2009 ወደ ኦሮሚያ እንደሄዱ በምክትል ማዕርጌ ከተማ ልማት ሆነው እዛ ያዩዋቸው ነገሮች ሲያቀርቡ ተቀምጠዋል። በምክር ቤት ውስጥ ሚናቸው ጎላ ብሎ የታየው በኢህአዴግ ምክር ቤት ውስጥ ከዚያ በኋላ ነው ማለት ነው። ከዛ በኋላ ነው። እንዲያውም መጨረሻ ላይ አይተው ከሆነ ድፍረት ጨምረዋል ብያለሁ። ዶክተር አብይ አንድ ላይ ነባሮቹ አዋቂዎች አዲሱ አላዋቂ መደረግ የለበትም የሚል መምጣት ጀመሩ። አንዳንዴ አሁን ያን ጊዜ አላስበውም፣ ግን አሁን ሳስበው ዝም ብለው ብዙም ተሳትፎ ያልነበራቸው የቲም ለማ የሚለው አሁን ሳይ ወጥቼ ኦኬ ስራቸው ይሰሩ ነበር እንዴ ብዬ አስባለሁ። ዝም ብዬ ማለት ነው፣ ግምት ነው እና እንደዛ ነው የነበረው። ባይ ዲዛይን አይደለም። እሺ ሌላ ኮርማ የሌለው በረት የሚል ነገር ኮርማ አልባ በረት የሚል ነገር አስፍረዋልና ምንድነው ኮርማ ያስፈልገን ነበር ወይ? ሲጀመር ያ ምክር ቤት ኮርማ ያስፈልገው ነበር ወይና ወይስ ደግሞ አቶ ኃይለማርያም ደሳለኝ ኮርማ መሆን አቅቷቸዋል ለማለት ነው? ወይስ የግድ እንደዚህ አይነቱ አገዛዝ ኮርማ በሚያስፈልገው ልክ ነው መሆን ያለበት ዴሞክራሲያዊ የሆነ መድረክ? ትክክል ነው። እንደዛ ሊተች ይችላል። ግን የኔ ሀሳብ ምንድነው አሁን ቅድም ያልነው ለስልጣን ትንቅንቁ ሲመጣ እና ምንጩ ቅድም ያነሳ ነው ሲመጣ ሁሉም መናናቅ ነው። ሁሉም አለቃ ነው። የሚሰማ የለም። ሁሉም ልናገር ባይ ነው። ሁሉም እኔ መሰለ የለም የሚል ነው እና መልክ የሚያስይዝ መሪ ከረጅድ የሆነ መሪ ጠፋ ኢህአዴግ ውስጥ እና አእምሮ ውስጥ ምንድነው የተሳለው? የሆነ በረት ይኖራል፣ ሁላችንም እናውቀው ከብት የሚኖርበት ነው። አንድ ኮርማ ሲኖር ትንሽ እንትን ይሆናል፣ ይረጋጋልና ሁሉም ግን ኮርማ ለመሆን ነው በረቱ የሚረበሸው እና አገሩም እንደዛ ሆነ ተሰማ። በዛ መልክ ነው በመሪ አይን ነው ያነሳሁት። እንዳልከው በአንዲሞክራቲክ በሆነ በኃይል እንደዚህ ምናምን ሚሆን ያስፈልግ ነበር ከሚል አይደለም። መሪን በመወከል ነው። ኮርማ መሪን ላይወክል ይችላል ሊባል ይችላል። ኮርማ መሆን አቃታቸው ታዲያ በሱ ኮንቴክስት አቶ ኃይለማርያም መጽሐፍ ላይ እኮ አይተዋል። አልቻለም እኮ 5 አመቱ አይተው ከሆነ እውቀቱ ኢንፎርሜሽኑ ጠፍቷቸው ነው ብዬ አላስብም።
እድል ሲሰጡ ይሰነብታሉ። አንድ ቀንም 2 ቀንም 3 ቀንም እንትን ስንል መጨረሻ ላይ ባርኮት ነው የሚሆነው። ማጠቃለያ ሰጥተው ይልኩናል። የበለጠ እየተቆሳሰለ ነው እየሄደ ያለው። ስለዚህ ሄደን ማጠቃለያዎች ተመሳሳይም ናቸው፣ የሚነሱትም ተመሳሳይ ናቸው፣ ማጠቃለያዎችም ተመሳሳይ ናቸው። አይተው ከሆነ አንዳንድ ጊዜም ትንሽ ወደ ግለሰብ የመነካካት ሲሆን እሳቸውም ገብቶም ይነካካሉ። ግን እስከ መጨረሻ አሁን ነገሌ እንደዚህ አታድርጉ ይላሉ። ወደ ታድሶ ውስጥ ገባ እዚህ ድርጅትም እንደዚህ ያለ ምናምን ይላሉ። ትንሽ ምልክት ይሰጣሉ፣ ከረጁ ያጥራል። ሌላ አቶ በረከትም እዚህ መጽሐፎት ላይ በሌሎች እይታም ይሁን በመሳሰሉት የህወሓት ጉዳይ አስፈጻሚ ሆነው የሚታዩበት፣ በሌላ መልኩ ደግሞ ቲፒኤልኤፍ ደግሞ ህወሓት ላይ ታነጣጥራለ በሚል እሳቸውን የሚከስበት ሁኔታም ተመልክቻለሁና እንዴት ነው የሚገናዘበው? ይሄ እሱ ነው እውነት ለመናገር እሱ እኔ የሚገርመኛል። ሰውየው ሌሎችም አሉ የሁለት ምድጃ ጥብስ አይነት ነው የሆኑት ሰውየው። አሁን እኔም ወደ ኢህአዴግ ምክር ቤት ከመግባቴ በፊት በሩቅ ነው ማቃቸው እንደማንም ተጋይ አባል እና የትግራይ ባለሀብቶች ችግር የሚፈጥሩ የተለየ ቢአደን ውስጥ የተለየ የቢአደን መሪ ለመምሰል ህወሓት ላይ ጥቃት የሚፈጽሙ አባሎች ምናምን ተደርገው ነው የሚሳሉት በውጭ ስሰማ ማለት ነው። ከዛ አልፎም ከኔ ከአቶ መለስ በኋላ እኔንም ያህል የለም ብለው እንትን የሚያደርጉ ነው የሚወራው እዛ ውስጥ። አሁን አማራ ክልል ሳይ ደግሞ በትውልድም በምናምንም ህወሓት ልኳቸው እንደ ቅምጥ፣ ስለዚህ የህወሓት ተልእኮ አማራ ክልል ላይ የሚፈጽሙ ተደርጎ ነው። እኔ ለህሊናዬ ነው መመሰክረው፣ ምክንያቱም ሁላችንም ኃላፊዎች ነንና አንዳንድ ጊዜ በጣም ነው የሚያሳዝነኝ። እዛ ገብቼ ያየሁት ግን መጽሐፉ ላይ አይተው ከሆነ ለትግራይ እንትን ይላሉ፣ ለህወሓት እንደዚህ ነው ያሉ እንትን ያደርጋሉ፣ ለቢአደን እንደዚህ ችግር አለ ይላሉ፣ እነ አቶ ኃይለ ማርያም ደሄደንም እንደዚህ አለ ይላሉ። ኤኒዌይ እየጠፋን ነው። የሀገር ይዘን ሄደው አንድ ቦታ ላይ አይተው ከሆነ እኔ ከኢህአዴግ የኢትዮጵያ ህዝብ ፈልጋለሁ እመርጣለሁ፣ ብለድ ሸድ መሆን ማየት አልፈልግም ይላሉ። አሁን ሄደው ከሆነ አይተው ከሆነ አሁን ከአቶ በረከት አንድም ቀን ቁጭ ብዬ ተነጋግሬ አላውቅም፣ ግንኙነቱም የለኝም። ግን የምርጫ ማሻሻያ አሁን አንድ ጊዜ 3 ጊዜ 100% 99% አሸንፈናል ብለናል ማለት 2 ጊዜ። አሁን 3ኛ ሃትሪክ ልንሰራ ነው ወይ ይላሉ። የ2007 የምርጫ ህጉ ለምን አናሻሽልም? ሚዲያው ትንሽ ኒውትራል ለምን አናደርገው? ተቃዋሚው ምናምኑም ለምን አይገባም ብለው ይከራከራሉ። ግን በስራ አስፈጻሚው ስላልቀረበ ኢህአዴግ ምክር ቤት ይሄ ሰውዬ ቅሬታ ስለፈጠረ ነው እንዴ ምንድነው የሚያደርገን? የለመደው አለ አይደል? ኮንፈርት ዞን በቃ እንቀጥላለን እና ሶማሌ ክልል ሄደው ያጠኑትን ጥናት ይፋ ሲያደርጉ ምንድነው የምትለው አንተ? እዚህ 62% ይወደናል ብለው ደግሞ አቶ አባይ ጻየም እዛው ጋር ሲያወግዟቸው አይቻለሁ። ከሌሎች ነው የሚሏቸው እና በዛም ሲሄዱ አየህ እየተበላሸ ስትሄድ እነዚህ እውነት የሚናገር ደፍሮ አይዞሌትድ እየሆነ ነው የሚሄደው። የተመታ በሁለቱም ነው የሚመታውና እንደዛ ሆኖ ነው ያገኘዋቸው እዛ መድረክ ላይ ያዩዋቸው እንትን ነው። ሌላ እንግዲህ ብዙ ነገር ማንሳት ስላለብኝ ነው። ወይዘሮ አዜብ መስፍን በድርጅት ውስጥ በህወሓት ውስጥ ያላቸው ሚና ምንድነው? ማለት አንድ የድርጅት ሊቀመንበር ወይም ምክትል ሊቀመንበር ወይም የድርጅቱ ጽህፈት ቤት ኃላፊ ሊኖረው ወይም ሊነሳ ከሚገባው በላይ ስማቸው በስፋት ይነሳል ህዝብ ውስጥ። ምንድነው ሚናቸው እዛ? ለምንድን ነው የሚነሱት? በሶሻል ሚዲያም በምንም ብዙ ያለው ነው። ውጭ ሁኝም ኋላ ከገባው ነው አሁንም ቢሆን ነው ውስጥ ገብተህ የምታየውና በውጭ የሚወራው እንደዛ አይነት ቁልፍ ሰው የፈለጉ የሚያደርጉ ቢሆን ኖሮ እንዴት ተባረሩ? እምልህ የፈለጉ ማድረግ መቻልና አለመቻል ብቻ ሳይሆን እንዲያውልኝ እኔ የምፈልገው ከህወሓት ድርጅታዊ ባህልና ወግ አኳያ ምናልባት ከዛ የተቃረነ ባህሪ ነው ምን ማለት ነው? ገብቶኛል። መጽሐፉ ላይ አይተው ከሆነ 2005 ላይ ነው የሚጀምረው የስልጣን ትንቅንቁ
2005 ላይ አቶ ኃይለ ማርያም መመረጥ የለባቸውም የሚል ተቃውሞ ነበራቸው። አቶ ኃይለ ማርያም መሆን አለባቸው ብለው የሚያስቡ ሰዎች የተረጎሙት ሌላ ነው መጽሐፉ ላይ ያለ እንዳላረዝምብህ። እሺ ከዛ ቀጥሎ ደግሞ 2006 አይተህ ከሆነ በመተካካቱ እቅድ የተሰናበቱ ነበር አመራሮች የድርጅት መስራቾች ጭምር ተመልሰው ገቡ። መግባት የለባቸውም ህወሓት በሞግዚት መተዳደር የለበትም የሚል አቋም ነበራቸው። ሌላው ሰውም በሐሜት ምናምን ያነሳል፣ ግን እሳቸው ደግሞ በድፍረት ያመጡ ነበር። ተጠያቂነቱና ኃላፊነቱ ለአዲስ አመራር። እነሱ ግን ከማዕከላዊ ኮሚቴ በበርና ጓሮም ይላል በበር አጨብጭበን የስንብት ምን ተደርጎ ምናምን ተኝተው ነው መመሪያ ጸድቆ ተብሎ ደግሞ የገቡት። ሌላ ችግር ነው የተፈጠረው መጽሐፉ ላይ ያለና እዛ ላይም ተቃውሞ ነበራቸው። የትዕምት መሪ ሆነው ሲሄዱም ነባር አመራሮች ይመሩት ነበር ትዕምት ከዛ በፊት። ስለዚህ ሌብነት ነበር፣ እንደዚህ ነበር፣ ተበላሽቶ ነበር ምናምን ብለው ሲያቀርቡ ታያለ እና እንደዛ እያሉ ይሄዳሉ ጉዳዮቹ። ስለዚህ የትንቅንቁ ውጤት ታያለህ ማለት ነው። አሁን ወይዘሮ አዜብ የኢህአዴግ ስራ አስፈጻሚም የህወሓት ስራ አስፈጻሚም ናቸው፣ ቁልፍ አመራር ናቸው። ከኃጢአቱ ነፃ ናቸው ብዬ አይደለም እኔ። ኮሌክቲቭሊ ነው የምታየው፣ ብዙ ነገር አለ እዛ ውስጥ። ወደ ዝርዝር ከገባን የእያንዳንዱ ብዙ ነገር አለ። ግን አየህ የኔትወርኩም የመጠቃቃቱ ምኑም አካል ሆነው ሄዱ ማለት ነው። ለምን እንደዚህ እንባላለን የሚሉ ኃይሎችም ቅድም ያነሷቸው እና ሌሎች ነገሮች እሳቸውም ለምን እንደዚህ ይሆናል የሚል እንትን እየሆኑ ሄዱ። 2010 ላይ ያው ተወገዱ። መጽሐፉ ላይ ወደ ስብሰባው ለመመለስ 4 ጊዜ ነው አጀንዳ 4 ጊዜ ነው። ልክ ነው። እና ያ ነው መጨረሻ ላይም 8 ብሔራዊ ማለት 5 አጋር ድርጅቶችና 3 ብሔራዊ ድርጅቶች በተሰበሰቡበት ልጃቸውም ራሳቸው ያሉት ምናምን ሲነገራቸው አይተዋልና ተለያየ ፍላጎት ያነሱታል። ስለ ቂም ነው ያወራ ነው የሚሉኝ አሁን ያሉኝ ነገር አንድ ነገር ደግሞ እንዳስታውስ አድርጎኛል። በተለይ ከአቶ አለም ገብረዋህድ ጋር በተያያዘ ወይም ከገጽ 200 ምናምን አካባቢ በኋላ አብዛኛው እንትን እርሶ ራሶት በዚህ በሴራ ፖለቲካ ወይም በቂም በቀል ፖለቲካ በሽታ ያልተፈወሱ መሆኑን በሚያመላክት አግባብ የሚተኩሱባቸው አካላት አሉ። እንደዚህ አመጣጡ ይሄድና እንትኑ ልክ ከ200 በኋላ መመታት ያለበት ላይ አናታናቱን እያሉ እርሶም ይሄዳሉና ምናልባት እርሶስ የዚያ ሳያስቡት የዚያ ሰለባ ሆነዋል ወይስ ወይን አብሮት አድጎ አልተፈወሱም? አዎ ጥሩ ጥያቄ ነው። አሁን እዛ መጽሐፉ ላይ ያለ ለኔም የቀረበልኝ እኔም ያቀረብኩት ነው ያስቀመጥኩት። ምን ለማለት ፈልገ መሰለ መጽሐፉን ስለጻፍኩት አቢዝ ማድረግ የለብኝ። ምክንያቱም ታሪክ ነው። ከተወሰነ አመታት በኋላ አሁን እነዚህ የምናነሳቸው ሰዎች በግል ብንገናኝ እንትን የለን እና ችግር የለብንም። ቅር የሚለው ሰው ሊኖር ይችላል። ይሄ የሚደበቅ ነገር አይደለም። ግን የአባትም የእናትም ጠብ የለብንም። በየእንትናችን የምንኖር ነውና እኔ ያቀረብኩትም እነሱ ያቀረቡትም አሁን ከድርጅቱ ወጥቻለሁ አይደል? እንደወጣ የተደረገበት ምንድነው ብሎ ይጠይቃል ሰው። የኔ ሳላነሳ ባልፍ ችግር ነው። እኔስ ምን መልስ ሰጠሁኝ የሚለው ካላቀረብኩኝ ደግሞ ችግር ነው የሚሆነው። እና ስማቸው የጠቀስካቸው አመራር ቅድም ስታነሳው የነበረ የቤትም የምንም ይነሳ ነበርና ለሳቸው ብቻ ሳይሆን ለሌሎችም እንደዚህ ችግር አለ ይፈወሳል ብዬ ነው። ፍርጥርጡ ካልወጣ አንድንም ያልከው ነገር እሱ ነው እየመከርኩ የነበርኩት። ሌላ በጣም መነሳት ያለበት ጉዳይ እና በተለይ ይህንን መጽሐፍ ስናነሳ ሊታወስ የሚገባው የስቴት ካፕቸር ጉዳይ፣ የሊደርሺፕ ክራይሲስ ጉዳይ፣ የሊደርሺፕ ኢሹ ጉዳይ ከአቶ
መለስ ዜናዊ ጋር በተያያዘ አቶ ጌታቸው የሚያስታውሱት ነው። ወደፊት የሚገጥመን ችግር እንኳ ቢኖር የሊደርሺፕ ነው ማለታቸው፣ አቶ በረከት የሊደርሺፕ ክራይሲስ ውስጥ ነን ማለታቸው እና ስቴት ካፕቸር ማለታቸው፣ መልሶ የአቶ በረከት ዴድ ኢንድ የሚለው ጉዳይ፣ የአቶ ኃይለማርያም ዊ አር ሙቪንግ ፎርዋርድ የሚለው ጉዳይ፣ የአቶ በረከት ተመልሶ ዌር ኢዝ ዘ ፓርቲ የሚለው፣ የአቶ ደመቀ ፕሮግረስ የሚለው፣ የአቶ አባይ ወልዱ ዴቪል አድቮኬሲ የሚለው ነገር በጣም የዚህ መጽሐፍ ቁልፍ አጀንዳዎች ይመስሉኛል። እነዚህ ጉዳዮች ላይ ያጠነጠነ ንትርክ ነው ሲካሄድ የነበረውና እነዚህን ፈታ አርገው አንድ ነገር ቢያስቀምጡ ጥሩ ነው። መጽሐፉንም በግልጽ ለማመላከት እነዚህ ኢሹዎች ወሳኝ ይመስሉኛል። ምክንያቱም የአቶ በረከት የሊደርሺፕ ክራይሲስ አቶ ኃይለማርያምን ያመማቸው በሚመስል መልኩ ዊ አር ሙቪንግ ፎርዋርድ ይላሉ፣ አቶ ደመቀ መልሰው ፕሮግረስ ይላሉ፣ አቶ ጌታቸው አሰፋ ደግሞ የሊደርሺፕ ኢሹ ነው መሰረታዊ ችግራችን፣ አቶ መለስም ይሄን ተንብየዋል የሚል ነገር ያነሳሉ። አቶ አባይ ወልዱ ደግሞ አንዳንዴ ታጋይ ይመስሉና ደግሞ ድክመት ብቻ የሚያነሳን አካል ታጋይ ሆነን ዴቪል አድቮኬሲ ነው የምንለውና ድክመት ብቻ አታንሱ የሚልም ደግሞ አቋም ይዛሉ። ምንድነው እዛ ውስጥ እንደዚህ አይነት ወረርሽኝ የሆነ ከበሽታ የከፋ ነገር? ኤግዛክትሊ አሁን በደንብ ነው ያነሳው ጻፉ። ኮር ኤሪያው ነው አሁን ደምረህ ስታየው አንድ ነው መልእክቱ። የስልጣን ትንቅንቁ ነው። የት አካባቢ እንደነበረ ትንቅንቁ አናሊሲስ አልሰራሁለትም። ሰው አምቦ ይደርሰዋል ብዬ ነው እና ካነሳው አይቀር ትንሽ ለመናገር አይተህ ከሆነ ህወሓት 2005 ጉባኤ እንዳካሄደ አንተካም የሚል ነባር አመራር አለ። መተካት አለባችሁ በእቅዱ መሰረት የሚል የእናት አባይ ወልዱ ኃይልም አለ ስራ አስፈጻሚው በወቅቱ የነበረው የህወሓት ማለት ነው። ከዛ ወደ ባህር ዳር መጣ የኢህአዴግ ጉባኤ ዘን በአደን ውስጥ የነበሩ ለምን አልተተኩም በኢህአዴግ ስምምነታችን የሚል ስሜት ነበረው የኢህአዴግ ስራ አስፈጻሚ። ነባሮቹ ደግሞ ለኛ ገፍታችሁ እነዚህም ለምን ትገፋላችሁ የሚል ነበርና የቢአደን ነባር አመራሮችም ደስተኞች አልነበሩ። ከዛ ትመጣለህ ወደነ አቶ ኃይለማርያም። አሁን ምንድነው የሆነው በወቅቱ አሁን አቶ ኃይለማርያም፣ አቶ አባይ፣ አቶ ደመቀ ቁልፍ አመራሮቹ የሚናገሩት ችግር አለ ግን መሻሻል እየመጣ ነው ብለው የሚናገሩ እነሱ ብቻ ሳይሆን ብዙ አመራርም ይደግፋቸዋል። እነሱ እየመሩት ያለ አገርና ድርጅት ስለሆነ በእኛ ጊዜ ነው እንደዚህ የሚባለው ወይ? አንዳንዱ ስልጠና ላይ መጽሐፉ ላይ ሁሉም እኮ ተለማምዶ ነው የመጣው ሲወለድ እኮ መሪ ሆኖ አልመጣም ይላል አቶ ኃይለማርያም ሲናደደዋል። እና የሊደርሺፕ ክራይሲስ ሲነሳ እንደሱ ይላል። ከፈለጋችሁ አግዙን እንጂ ምንድነው ችግር አለ ግን እየተሻሻለ ነው ሞራል ስጡን ነው እየሰራን ነው የሚል ነው የሚያነሱት እነዚህ ፓወር ላይ ያሉት። እና አቶ በረከትም ሌሎቹ ደግሞ ነው እየጠፋን ነው ችግር እየሄድን ነው። አሁን ምንድነው አድርጎ የሚያስቡት አመራሩ ላይ ያሉ እኛን ተችተው አመራሩን አዲሱን እንደማይችል አድርገው ራሳቸውም ሊመጡ ፈልገው ነው የሚል ነው ውጊያ የሚያካሂዱት። እነዛ ደግሞ አየ ቀርቦም ማገዝ አለባቸው። አንዳንድ ቦታ የሚያግዙት ሊኖር ይችላል ግን ዝም ብለ መናገርም ብቻ አይደለምና እነሱ ደግሞ ኢህአዴግ ምክር ቤት ላይ ምንም ፋይት ያደርጋሉ። በግላቸውም ቸግሯቸው ሊሆን ይችላል አላቅም ግን እነሱ ደግሞ ምንድነው አሁን ይኸው ሄደ ውጊያ ያለው ስልጣን ላይ ስለ ሀገር አይደለም እንጂ አሁን በከፍተኛ አመራር ላይ የነበረው በፓወር ላይ የነበረው አይን ገለጥ አድርጎ ቢያይ እንዲያውም ከሚያነሱት በላይ ኢንፎርሜሽኑ አለ ወደ ችግር እየገባ እንደሆነ 2006 አምቦ አመት ሲነሳ መጀመሪያ ከመጋቢት በፊት ያካሄድ ነው